ዛሬ በሩዝ የሚሰራ ቀላልና ፈጣን ቁርስ አሳያችኋለሁ። የህይወት ማዕድ ነው። እንግዲህ መጀመሪያ እንቁላሉን እመታለሁ። ግማሽ ኩባያ ወተት፣ ዱቄት ግማሽ ኩባያ፣ ቤኪንግ ፓውደር 1 ሻይ ማንኪያ፣ ቁንደ በርበሬ፣ ጨው፣ የድንብላል ቅጠል፣ የገበታ ቅቤ። አሁን እነዚህን አንድ ላይ እንመታለን። የተፈጨ ካሮት 2 ካሮት፣ ሻይ ማንኪያ ነጭ ሽንኩርት አንድ ላይ እንመታዋለን። ቀደም ብዬ ቀቀልኩት ሩዝ አለ፣ እሱን እጨምራለሁ። እንደዚህ ከቀላቀልነው በኋላ እያድበለበልን እናዘጋጀዋለን። ካችን ላይ ዱቄት የምናደርግበት ምክንያት ያው ከስር እንዳይዝ ነው። እንግዲህ አንዳንዴ ለስናክም ሆነ ለልጆቻችን እንደዚህ ሩዝን ባዶን ወይም ደግሞ በሱጎ ብቻ ከመስጠት የተለየ አማራጭ ማድረግ እንችላለን። እንደዚህ በዚህ መልኩ አዘጋጅቻለሁ የሩዝ ቅልቅሉን። እንደዚህ መጥበሻዬ ግሏል። እንደዚህ ቆንጆ ሆኖ አስበልና እንደነገርኳችሁ ይሄ ሩዝ ከዱቄት ጋር ነው። እንግዲህ ሩዝን መብለን ለብቻውን ከምንበላው አንዳንዴ በዚህ መልክ ለልጆች ስናክ፣ ለቁርስ ቀለል ላለ ምሳ ደግሞ ከሳላድ ጋር መሆን ይችላል። ውስጡ የምንፈልገውን ቅመም የምንወደውን መጨመር እንችላለን። ቃናውን ትንሽ ቀየር ያደርግልናል። እንግዲህ እንዳያችሁት ሩዙ በዚህ አይነት አዘጋጅቼዋለሁ። ቆንጆ የስናክ ወይም ቀለል ያለ ምሳ አማራጭ ነው። በተለይ ለልጆች ምሳቃ ጥሩ አማራጭ ይሆነናል። ትንሽ ካቻፕ ነው ያረኩበት እና የድንብላል ቅጠል ትንሽ የወይራ ዘይት አድርጌያለሁ። ማባያው ነው ይሄ። እንግዲህ የድንብላል ቅጠል ቆንጆ ቃና ይሰጣል። እንግዲህ እንዳያችሁት ሩዝን በዚህ መልክ ቆንጆ ስናክ አድርጌ አዘጋጅቼዋለሁ። በየቤታችሁ ሞክሩት፣ በጣም ቀላል ነው። ለሚቀጥለው ቆንጆ ምግብ ይዤላችሁ ቀርባለሁ። እስከዛው ቻው።